በስካርም ቢሆን እኮ አንተ እኮ ማድረግ የማትፈልገው ነገር እኮ አታደርግም። ምን ገብቷል አይደል? አይምሮ ውስጥ የለም። አይ እኮ አይምሮ ውስጥ እኮ የለም እኮ ምን መሀል ነው ያለው። እኛ ማለት መሀል ነው ያለው። የሷን ስሜት አውቃለሁ፣ ነግራኛለች። በጣም ተናግረናል። የኦርዲን ነገር ለመርሳት ነው እሷ ላይ አሁን እንደዚህ እያደረክ ያለው። አድርገክ ሊሆን ይችላል ግን አሁን በዚህ ልክ እንድትክዳት ደግሞ አልፈልግም። ምንድን ነው የምትይኝ? በቃ እኔ እኮ ባምን ደስ ይለኝ ነበር። ምንድን ነው የምትይኝ? አድርገኸዋል ወይ ነው? አላደረኩትም። እንዴት ነው የምታስቡት እናንተ? እንዴት ነው የምታስቢው? ሴት ስለሆነች አንቺም ሂጂና ተደረቢላ ስትፈልጊ። ከማን ታርግስ ከማን እኔ የማውቀው ነገር የለም። ከአህያም ታርግስ እኔ ምን አገባኝ? እኛ ስለያዘው ይሄ ደግሞ የድሮ ሴቱን ስላነሳ ምናምን ኦኬ እንደዛ ላይ በላት ወድሃለሁ አፈቅርሃለሁ ስትለኝ እኔም አፈቅርሻለሁ እወድሻለሁ እንድላት ነው የምትጠብቂው? መናገር አይጠበቅባትም። አንተ ዮርዲን ስለምትወዳት ያን ያክል ተጨናክ መታ መናገር አልነበረብህም። የእርግዝ ነው ወቀት ነው። እኔ ምን ያደርግልኛል? ምን ትይ አንበው ለምን የምታሳየኝ? ይሄን ታመጣች ይችላል ከሌላ ታርግዝ እኔ በምን አውቃለሁ? እኮ ዞሮ እኮ ጓደኛዋ ነህ አይደል? ታውቃታለህ። የፈለገ ነገር እሺ ከማን ጋር ነው? እሺ ከምን ያህል ወንድ ጋር ከማን ጋር ነው? ግን ምን አውቃለሁ? ከማን ጋር ትገናኝ? እኔ ምን አውቃለሁ? ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? ዛሬ እንግዲህ በቤኪ ዩቲዩብ የመጣ ነው። እንግዲህ ሰሞኑን ቤካ ጋር ነው ብዙ ያለ ነው። ያው በዛችሁብን ካላችሁ ምንም ማድረግ አንችልም። ያው ካልፈለጋችሁ ግን መሄድ እንችላለን። ለማንኛውም ተመልካቾቼ ቅድም እንግዲህ ከእጁ ጋር ተገናኝተን ነበር ከሼሪ ጋርና ያለውን ነገር አውርተን ነበረ። እንግዲህ እንዳይጋችሁንም በማስረጃ እርጉዝ ነች። ምንም ማድረግ ማንችለው ማንቀየው ነገር ነው። እኔ ጄሪን እንደ ጓደኛ በጣም የምቀርባት በጣም ነው ማከብራትም። እሷ በሊያ ነገር አሁን ብትረዳኝ ማለት ተመልካቾቼና የተፈጠረው ነገር አሳዝኖኛል። በዚህ እድሜዋ እንደዚህ ነገር መሆን የለበትም ነበር። እሷ ግን ኖርማል ሆና ነው እያወራችኝ ያለችውና ሽዩን ብዬ ተቀብያለሁ። ቤካንም ደውዬ ጠርቼዋለሁ። ስለ ጉዳዩ ያው የምናወራው ነው የሚሆነው። እንዳረገዘች ሲሰማ ምን እንደሚል እንጃ አላውቅም። ገና እንደተኙ እንኳን ስነግረው ምን እንደሚል አላውቅም። እንግዲህ ያውቃል ብዬ አስባለሁ። ስለዚህ እኔ እንደሰማው እንኳን ሲያቅ የሚሰማው ስሜት ይነዋል። ከዛ አልፎ ደግሞ እንዳረገዘች እንደነገረችኝ ምናምን ስነግረው ደግሞ በጣም መጥፎ ነገር የሚፈጠር ይመስለኛል። ሳምሪም ጣጭታለሁ። ምክንያቱም የሆነ ነገር እንኳን ቢፈጠር እሱን ለማረጋጋት ምናምን ለማውራትም ይመቻል። በሴት ጉዳይ ከኔ ልቅ እሷ ብታወራው ነው መልካም ብዬ ስላሰብኩኝና ያ ቪዲዮውን አይተዋለች። አሳይቻት ነበር የተፈጠረው ነገር በደንብ አይተዋለች። አሁን ቤካ እየመጣ ነው እና ተመልካቾቼ እንግዲህ ቤካ ነው የጠበቅኩት ነው። ቤካ ሲመጣ እንግዲህ ያው ስላለ ጉዳይ በደንብ የምናወራው ይሆናል። እንግዲህ አሁን ሳምሪንም አምጥቻታለሁ እኮ ምንም ነገር አላወራችሁም ስለ ጉዳዩ። ያው ሴት ልጅ ምናምን ነገር ስትነካ እሷም ደስ ለማየት ያው ስለተናገርኳት ምናምን ነገር ደስ አላላትም። በእርግጥ ቪዲዮ አይተው ተናዳብኛለች እና ያው ፈልጌ እንደሆነም ለማስረዳት ሞክሬያለሁ እና ሳምሪ የምትያሸው ነገር ካለ እስቲ በል። ትንሽ ምን ልበልክ ባንተ የምረዝኛለሁ። የዚህ አይነት ንግግር አልጠበቅኩም ፈልጌ የለም ግን ያው እሺ ጓደኛክ ስለሆነ ምናምን ነው መደረፈል። እኔ አሁን ልጅቷን አላውቃትም። ከቪዲዮ ውጭ አይቻት አላውቅም። ማለት ሲጀመር ስለ ልጅቷም የሰማሁት ምናምን አሁን ቪዲዮ መስራት ቪዲዮ ላይ ካየኋት በኋላ ነው። ከዛ በፊት እኔ ስለ ልጅቷ ሰምቼም አላውቅም። በቃ ምን ልበላ ምንም ነገር አላውቅም። ግን ይሄ ኖርማሊ እኮ 100% ተማምኜ ምናምን ላወራ አልችልም። ግን አንተ እንደምትለው ደግሞ የዚህን ያክል ማለት አንደኛ ደረጃ እንዲህ ነገሩ ራሱ ሲታሰብ ሴት ልጅ እናንተ በመታሰቡበት ደረጃ ልክ አታስብም። ማለት ለምሳሌ ከቤካ ፍቅር ካላገኘች እምነት ካላገኘች ከቤካ ለምን ብላ ይሄን ሁሉ ነገር ትፈጥራለች? ከባህር ነው እኔ አሁን ቁጥቂቁ ሳይምታው አሁን ከሷ ጋር ስንናገም የነበረው ምንድነው ጉዳይ ነው። አይ ጉዳዩ መካር ሳይሆን አልነበርኩም በቦታው። ግን ስታወራኝ የነበረው ቀድሞውንም የዛን ጊዜ ቤቴ እንኳን ስንትመጣ እሷ ማለት ነው እኔ ነበርኩኝ በሰዓቱ ጉዳዩን ስታወራኝ የነበረው እንደ ፍቅረኛ እኔ ያ ነገር አሳለኝ። ምክንያቱም ልጁ ያመነ አይደለም የዮርዲን ፎቶ ለጥፎ እዚህ ጋር እሷ ስለመፋቀር ምናምን እያወራች ነው። እሱ ደግሞ አይልሽም እህቴሽ እያለች ነው። ከወጣም በኋላ እኔ የምታወራኝም እንደ ነገሩ እንደ ባለቤቷ አለ አይደል እንደ ነገሩ ባለቤት የምታወራኝ አሁን የተፈጠረው ነገር በጣም ፈርዛ ይላል። ፍቅር ነው እሺ፣ መፋቀር ምናምን ኖርማል ነገር ነው እሺ ብዬ ነበር። ግን
ኖርማሊ መተኛት እስከማርገዝ ነው ጉዴ ጫሽም አርግዛ ደግሞ አገባዋለሁ በግዱ እያልሽ ያ ነገር ደግሞ ልጅ እሱ ከሆነ ግዴታ ነው ማግባት ግዴታ አይደለም። ይኸውልህ ቃል መጠኝ ልጅ እኮ ሊፈጠር ይችላል እኮ ግን ማግባት ግዴታ አይደለም። ማሳደግ ነው ግዴታው። እሱም በማሳደግ ይችላል። ግን እኔ ደግሞ ልጅቷን ስለማውቃት ደግሞ በዚህ ልክ አሁን አንተ እሱን ወግነህ ነው ያወራክ ያለው እንጂ አሁን እየመጣ ነው አይደል እኮ ይምጣ። ቆይ ተረጋግተህ መጀመሪያ ተረጋጋ። አሁን ሐላል ያልሆነ ነገር ላይ በዚህ ልክ እኔ አስተያየት ባልሰጥ ራሱ ደስ ይለኛል። ግን ይኸውልህ ልጅቷ የዛን ያክል ፊል ካደረገች የዛን ያክል ፍቅረኛው አይደለችም እህቱ ናት አይደል ለሱ እሷ ግን የዛን ያክል ፊል ካደረገች መተኛቷን እንዴት አንተ አለማመን ትችላለህ? ማለት ባትተኛ ኖሮ የዚህን ያክል መታ ደፍራ ልትከራከሩ አትችልም ነበር። እኔ እኮ አሁን መተኛቷን እንኳን አልካድኩም እኮ ደንግጫለሁ። አልካድኩም ግን ነገሮቹ አሁን እንደዚህ በፍጥነት ነገሮቹን ማረግ ኢቭን በማረግ ነው ደስተኛ ነው ያመጣሽ ነገር አርግዣለሁ ምናምን እንዴት ደስተኛ ነሽ ስትል አይመለከትም ትለኛለች። እሺ ችግር የለብኝ ምን አይመለከተኝም ከዚህ በኋላ ይምጣ እሱ ሳለ ሲሚኝ አለችኛ። እሺ ምን እኔ ፊቷ ያየሁት ነገር እንግዲህ እንደዛ ነው። ቢካ እኮ እየመጣ ነው እኮ ችግር የለውም እየመጣ ነው። ከዛ በኋላ ቪዲዮውን በድጋሚ እናበረውና አሁን ካሜራውን እናቋርጣ ከዛ የሚሆን ነገር ይሆናል ማለት እንደዛ ነው ሐሳቤ ነሳ ተመልካቾቼ እንደልኳችሁ ነው ቢካ ይምጣ። ከዛ በኋላ በድጋሚ ቪዲዮ እናበረውና እንደተኛ ያ ነገር እንደተፈጠረ ኢቭን ማርገዟን እንደሚቀበልና መገባቱ እንደሚፈልገው እንጠይቀዋለን። የዛን ጊዜ የሚፈልግ ከሆነ ያደርገዋል። በእነሱ ጉዳይ አይገባንም፣ ምክንያቱም ግንኙነት ጉዳይ ስለሆነ ማለት ተመልካቾች እና እስኪ እንጣና ካሜራውን በድጋሚ የምናበረው ነው ተመልካቾች። እስከዛ ድረስ አብራችሁን ቆዩ፣ ይመቻችሁ። እንግዲህ ተመልካቾች ያው ቢካ መጥቷል። እስኪ ስለሚሆን ነገር ያው ቅድም እያወራ ነበር ከሳምሪ ጋር። ቢካ እንኳን ደህና መጣ። መጀመሪያ ያው በአንተ ቻናል ተመተናል። የራሳችንን ቻናል እንድንገት አድርጎናል። ምክንያቱም ያለበት ሁኔታ ልክ አይደለም። ቢካና ሰዎችም ኦዲየንሶችም ይናፍቃሉ። እርግጠኛ ያው ፈልገን አይደለም ለምናገኝ እኛ የራሳችን ቻናል ይበልጣል ይላል። አልጨነቀን ግን ያው ስለሱ ጉዳይ የኛ ቻናል ይዛ እንችልም አይደል? ስለዚህ ያለንበት ሁኔታ ሳውንድ እንዲሰማ የማላችሁ ነው መሰለኝ ነገር ማለት አይደል? አውድሪ ጠራኝ። አሁን የጠራው አንድ ምክንያት ምንድን ነው? መጀመሪያ እንዴት ነህ የሚለውን ክብሩ ይስፋ ለመድኃኔዓለም። እንደዚህ ኦነክ ስላዩ መጀመሪያ ደስ ብሏችኋል ተመልካቾች? እኔም በጣም ነው ደስ ያለኝ፣ የምር ነው የምላችሁ፣ በጣም ነው ደስ ያለኝ። ምን እንደምላችሁ አላውቅም፣ የምር ቃል የለኝም ለእናንተ። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ብዙዎቻችሁ መታችሁ ጠይቃችሁኛል። በስልክ የደወላችሁ ሰዎች ያላችሁ፣ በዋትሳፕ ኢንቦክስ ያደረጋችሁ ሰዎች ያላችሁ፣ ኢንስታግራሜን ልነግርህ አልችልም። በጣም ብዙ ቴክስት እያደረገልኝ ነውና በጣም ነው የማመሰግናችሁ። ወደ 200 ምናምን ቴክስት አለ። ግማሹ አልተመለሰ ነው፣ ያው ግማሹን ደግሞ ለመመለስ እየጣርን ነው ሁሉንም እና በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ ቤተሰቦቼ። እናንተም ብቻ ለይተው እንደዚህ የሚወዱክ ያው ለሰው ደራሽ ስትሆኑ እንትን ያላችሁ ማለት ያው ያለው አቲቲዩድ ለሰዎች ታውቁታላችሁ። ቢካና አይ መወደድ ያንሳል እና የመወደድ ገጸ ባህሪ ነው። እኔ ጸጋም ነው የፈለገ ጥሩ ስራ እንኳን ብትሰሩ እንዳይሳካ ይችላልና ጥሩ ሰዎች ስለሚሰራ ብቻ ሳይሆን ያው ጸጋም በረከቱም ስላለውና እና ይገባል ባይነን ብቻ ተመልካቾቼ። ዛሬ መጣ ነው ለሲሪየስ ጉዳይ ነው። በነገር አሁን ስንስቅ ስንጫወት ምናምን እንዲህ ቀላል ነገር ሊመስል ይችላል፣ ግን ያው ሳምንት ጠርቻት ነበረ። በጣም እየተከራከረች ነበረ። መጀመሪያ እንደውም ካሜራ በርዘን ትንሽ አወራንበትና ሳስበው እንድትመማ አንችልም። ካሜራ ማጥፍተን ልናወራበት ነበር በነገር ላይ ማለት ነው። ልክ አይደለም ያለው ነገር። ያው ባለፈውም የተፈጠረው ነገር አይተናል። ጄሪ ማለት አንተ ጋር መጣ ነበር አይደለ? ልክ ነበር ከዛን ቀን ትዝካለ እና ያወራው ነገር ነበረ። ፖስትም ተደርጓል ቪዲዮ እንዳያው ጄሪ ምን ወይ ሳይሆን የተፈጠረው ነገር አይደል? በዛ ቀን መጀመሪያ በዛ ቀን የተፈጠሩት ነገሮች በሙሉ ግራ አጋብቶኛል ቤካ ሙሉ። ምክንያቱም እኔ የማውቀው ጄሪ የኛ ጓደኛ እንደሆነች ነው። እኔም እስከማውቃት ድረስ የኛ የቅርብ ጓደኛ ነች። ላንተም ለነባም ለቤካም ለዮናም ለሁላችንም ጓደኛ ነችና ያው ተመልካቾቼም ቅር ያላችሁ ነገር እንዳለ አይኑ በደንብ ሳይገባኝ ቀርቶ ምናምን አይደለም የሚለውን ንገራችሁ። ከዚህ በፊት ተናግሬዋለሁ። ጄሪን ወደ ስክሪንም ማለትም ዩቲዩብ ላይ ያልመጣችበት መንገድ እሷ የነበረችበትን ሁኔታ ኖርማል ጓደኛ ነን። እናም ደግሞ በጣም ከእሷ ጋር ይሄ የፍቅረኝነቱን ነገር ማለትም ከእሷ ጋር የሚቀጥለውን ነገር በእርግጥ አላሰብኩም።
እውነት ነው የምነግርህ ምንቴ። ምክንያቱም ጓደኛሞች ነው። ነባ አለ፣ እዮአብ አለ፣ ዮና አለ፣ አንተ አለ፣ ሳምሬት አለች። ገብቷል። ሁላችንም የሆነ ነገር አለ አይደለ? የሆነ ነገር እስካለ መጠን እንደዛ ነው እኔ ልንከባከባቸው የምችለው። ሁላችሁ ለመነገርከንም ነው ጉዳይ እኮ ምን ብዬ ነው የምናገረው ነው። አሁን እኮ ምን ብዬ አሁን ለምሳሌ ጓደኛዬ ነው ምን ችግር አለ? አሁን ለምሳሌ ጓደኛዬ ነው አሁን ይኸውልህ የምር ኖርማል ብታስተዋውቀን አሁን ለምሳሌ እኔ አላውቃትም እንጂ አሁን ሳምሪ የኔ ፍቅረኛ ስለመሆኗ ነግሬያችሁ ነው እስከዛሬ ድረስ እኔ አሁን ግራ ግብት እያለኝ እኔ ያው ከሳምሪ ጋር ብዙ ጊዜ ያው ሳምሪ እኮ አሁን እኮ ነው እኮ ከእናንተ ጋር ማግኘት ጀመርኩ ድሮ እኮ በሩቁ ነው የምታውቋት። በእርግጥ አንቺ ከመጣሽ በኋላ አልመጣችም፣ ተገናኘንም ከዛ በኋላ ረጅም ጊዜ ሆኖታል። አሁን ቤካ ነገሩን ያው ብዙ ማስረዘም አያስፈልግም፣ ግን ወደ ጉዳዩ ለመግባት ያክል እውነት ለመናገር እሷ በጣም ትወዳለች፣ ታፈቅራለች። ከእሷ ጋር ቪዲዮ ሰርተን ነበረ፣ በጣም ተጨቃጭቀናል። እውነት ለመናገር በጥፊ ለመታኛለች። እውነት ለመናገር ለምን ቪዲዮውን ካላየው ማለት ለምን ምን እኮ እነግርሃለሁ፣ ለምን እንደሆነ እነግርሃለሁ። አሁን ዛሬም ተገናኝተን ነበር፣ እሷን አውርቻት መምጣቴ ነው። ተፈጥሮ የነበሩት ነገሮችም ዛሬም ጥሩ አልነበሩም፣ እውነት ለመናገር ማለት ነው። እና አሁን እኔ ግራ የገባኝ ምኑ ጋር እንደሆነ ታውቃለህ እኮ አሁን ባለፈውን ቪዲዮ የመጨረሻውን ቪዲዮ አይቼዋለሁ። ምክንያቱም ሮዬ ፖስት ካደረገው በፊት እኔ ጋር ይልከውና ቼክ ማድረግ አለብኝ። ገብቷል። ግን ያን ነገር ቼክ ሳደርግ ግን ልክ አልሆነ ገብቷል። ያለው ነገር ልክ አይደለም። አንተም በጥፊ መማታቷ አንድ፣ ሁለተኛ ነገር ደግሞ ያወራችበት መንገድ ልክ አይደለም። ገብቷል። በእንደዚህ አይነት ነገር አግሬሲቭ ሆና ማውራቷ ለእኔ ስለዚህ ቪዲዮ አይተዋል ማለት ታውቃለህ ማለት ነው። ጉዳዩ ስለ ታውቃለህ ሳይሆን ምን እንዴት ነው ላውቀው የምችለው? እንደዚህ አይነት ነገር በአንዴ ነገር ነው እኮ ነገር ማወቅ ማለት እኮ ማለት አንተ ነገሩን ስታየው ነው አዲስ የሆንከው ወይስ? ሳምሪ አንድ ነገር ልንገራችሁ፣ እኔ ከእናንተ ምንም የምደብቀው ነገር እንደሌለ ታውቃላችሁ። ከእናንተም ብቻ አይደለም፣ አሁን እናንተ አጠገቢ ስለሆናችሁ ከኦዲየንሴ ምንም የምደብቀው ነገር የለም፣ ከቤተሰቤ ምንም የምደብቀው ነገር የለም። ምን እሺ ገብቷል አይደለ? ይሄን ነገር ደግሞ ሁላችሁም እንድታውቁልኝ እፈልጋለሁ። እኔ ከጄሪ ጋር ምንም አይነት ግንኙነት ኖሮኝ አይደለም። አሁንም በቃ ባጭሩ የምነግራችሁ ነገር ማለት ነው፣ ምንም አይነት ግንኙነት ከሷ ጋር። እሺ አሁን ቆይ አንድ ደቂቃ። በጣም ትወድሃለች፣ በጣም ታፈቅራለች፣ ቅድም በጣም ነግረኛለች፣ ብዙ ነገር ብለኛለች። እሱን ከመናገር በፊት ግን አንተ እሷን ትወድሃለህ፣ ታፈቅራታለህ? እንዴት ነው የምታያት ጄሪ? እንደምን ነው የምታያት? እንደ ጓደኛ ምን እኔ እኮ አስረዳኋችሁ እኮ እኔ እንዴት እንዴት ሊገባችሁ? መውደድ ማለት እንደ ጓደኛ ወዳታለሁ። ማፍቀር እንዴ እኔ ከወርድ ውጭ አፍቅር ያውቃለሁ። ምን እኮ አለቀ። በፍቅር አታስባትም አይደለ? እንዴት ነው ላስባት የምችለው? አንተ መልስ ይያሽልኝ የኛው ነሽ። ሁለተኛ ችግር የለውም ከሷ ጋር እሷ እንደምትናገረው ከሆነ በግልጽ ቅድም ኦዲየንሶችንም አይታችኋል፣ ያው ፖስት አድርገንላችኋል። ስማኝ፣ እሷ የምትናገረው ከአንተ ጋር እንደተኛች ነው። ኢቭን በጣም ብዙ ነገር እንዳሳለፋችሁና ከአንተ ጋር እንደተኛች ኢቨን ስሜትን ኢሞሽንን እየደበክ እንደሆነ ታምናለች ማለት ነው። እና የሚያሳየኝ ስሜት ከቃል በላይ ነው። የምር ነው የሚያፈቅረኝ የሚወደኝ። የዛን ቀን ለምን ድራማ መስራት እንዳስፈለገው አላውቅም ነበረ። እና እኔና እሱ አብረን እስከመተኛት ድረስ ደርሰናል ብላለች ማለት ነው። እሺ አብራችሁ አስተኛችሁም። አሁን ኦሪየንቶችን በግልጽ በጋድ መመለስ የሚፈልጉት ነገር አለ። ስለዚህ መልሶችን ትመልስልኛለህ። ከዛ በኋላ እነሱን ማወቅ የሚፈልጉት ነገር ያውቃሉ። እሷም ቪዲዮን ስለምታየው ታውቋለች። እሷም ቪዲዮን እያየች ነው ገጠኛ ነገር። ምክንያቱም ኤድና አውራ ያለችኝ እሷ ነች። እሷን የላከችኝ አንተ ጋር ማለት ነው። አልዋሸህም። ስለዚህ አንተ ከሷ ጋር ተኝተሃል። ከሷ ጋር አንድን ሰው ጓደኛ አድርገው አንድን ሰው የኔ ነህ ብለህ ስትቀርበው ከጀርባህ በጣም ብዙ ነገሮች ይሰራል ማለት ነው ብዬ ነው ማሰበው። እንደኔ ገብቷል። በጣም ብዙ ነገር ነው እያበላሸችብኝ ያለችው ምንቲ። ከጓደኝነትም አንጻር ከብዙ ነገር አንጻር አሁን ላይ ከዮርዲ ጋር ተለያይተናል አይደለ? ከዮርዲ ጋር ተለያይተናል። ቢያንስ አዲስ ላይፍ ለመጀመር ጥረት ላይ ነበርኩኝ። ታውቃለህ ነው ምንቲ። ገብቷል አይደለ? እሷን እንደ ጓደኛ አቅርቤ ሁሉንም ነገር ነግሬያት በጣም እንደምንቀራረብ ታውቃላችሁ ከጄሪ ጋር ገብቷል። በጣም በቃ ስለ አታችድ የሆንን ሰዎች ነን ያኔ ከኪያ ጋር ከምናምን ጋር እንደነበረው ማለት ነው። ገብቷል አይደለ? በጣም አታችድ ነን በቃ ተላምደናል ምናምን። ግን የመላመዳችን ደግሞ ወደ ፍቅር ይወስደናል ብዬ አላስብም እንደኔ። ገብቷል አይደለ? ምክንያቱም ነግሬያታለሁ ከዚህ በፊት ከዮርዲ ውጭ ላፈቅር የምችለው ሰው የለም። ለሷ እንደዚህ ብለን ነግሬያታለሁ። ከዮርዲ ውጭ ላፈቅር የምችለው ሰው የለም። ያለፈው ቪዲዮ ላይ እኮ አስረድቻለሁ አይደል? እየሰማህ ነበር ምንቴም እየነገርኳት ነው። አንድ ጊዜ አሁን ቤካ አሁን እንዲህ ብለህ ከዮርዲ በኋላ ማፍቀርም አልፈልግም። ቆይ አንድ ነገር ልንገርሽ፣ ዮርዲ ትታኝ ሄዳለች አይደለ? ከርታኛለች።
እሷ እየከዳች ሌላ ፍቅረኛ ይዞ መቆየት አልችልም። ልብ አይፈቅድልኝም። ልብ መፍቀዱ ብቻ አይደለም በቃ ማንም ማድረግ አይችልም። ያን ገብቶሻል አይደል? እንዴት እንደምታስቡት እኔ አላውቅም። በጣም አሁን ሁለት ነገር ነው ለመረዳት እየሞከርኩ ያለሁት። ምናልባት አንተ የዮርዲን ነገር ለመርሳት ወይ የዮርዲን ነገር ለማስታገስ እሷ ጋር ቀርባሃት ከሆነ መቼም ቢሆን እንደዛ አላደርግም። እሺ መቼም ቢሆን እንደዛ አላደርግም። አዳምጠኝ። አሁን ከመሬት ተነስታ ይሄን ነገር ልትፈጥረው አትችልም እኮ። ትችላለች። ምክንያቱም አቅም አላት፣ እናውቃለን። ማን ምን እንደሆነች እናውቃለን። እሺ አንድም ቀን ተሳስተህም ቢሆን አብረሃት እንደተኛ ካታምንም ነው። ሳምሪ አንድ ነገር ልንገርሽ፣ ሁኔታዎች ሊጋጠሙ ይችላሉ፣ አላውቅም፣ ሊገጣጠሙ ይችላሉ። እኔ በፍላጎቴ ቆይ ልንገርሽ፣ እኔ በፍላጎቴ ከሷ ጋር እኔ እንጃ እንዴት እንደምነግራችሁ አላውቅም። እኔ አይምሮዬ ስልሽ ቃላቱን ለማውጣቱ ይከብደኛል። እኔ ከዮርዲ ጋር እንኳን እንደዚህ አይነት ነገር ግን ብዬ አላውቅም። ታውቃላችሁ አይደል እንዴ? ፍቅረኛዬ ናት ብዬ ከማስባት እሺ፣ ቆይ አሁን ያልገባኝ ነገር ምን መሰለህ ቤካ፣ ዮርዲ ያኔ በጣም ታፍቃታለህ፣ አውቃለሁ። ስሜትህ ምናምን በደንብ አውቀዋለሁ፣ እረዳዋለሁ። በስነ ስርዓት ዮርዲን ስሜት አላውቅም። እንኳን ከሷ ጋር እንደዚህ ላድር እኔም እንደዛ ያልኳት ቤካ። ግን አሁን ይኸውልህ በግልጽማው ነገር እሷን ስተናገርኳት እሷም ያቺ ምንድነው ለምን ትናገረኛ ብለኛለች። አንተም እናገራለሁ ስማኝ እኮ እሱ እኮ አግኝቼ ማውራት መቻል አለብኝ። ስማኝ አንድ ነገር ልንገርህ። ስማኝ ቆይ እናገርሃለሁ። ለምን ማናገር አንተን ማለት ዮርዲን እንደረሳት በምናውቀው እኔ እስከመጣል ድረስ ካመጣኋት በኋላ ስሜት ፍቅር አገርሽቶ ነው ወይስ ቀድሞውኑ ማረሳት ነበር? ይሄን ማራገጥ ፈልጋለሁ። አንድ ነገር ልንገርህ፣ ሳምሪን እርሳት ብትባል ትረሳታለህ? እሱ እኮ ያ ጉዳይ ነው። በቃ ጥያቄን በጥያቄ እየመለስኩልህ ነው። ለምን አንተልኛለህ? ይሄን ከጉዳይ ላይ ነው ማለት ነው። ፍቅርን በመተው መሀል በጣም ብዙ ጋር እና ብዙ ነገር አርጋት ነው ልጅ አዳምጠኝ እኮ ብዙ ነገር አርጋት ነው ልጅ። አልጠላትም ወይ ነው የምልህ። መጥላትማ ልጠላት እችላለሁ። ሳምሪ የሆነ ነገር አልችልም። ሳምሪያውም መርሳትህና መጥላት እኮ ይለያያል። አሁንም ስለ ባለፈው ጉዳይ ስላለፈው ሳምሪ አንድ ነገር ልንገርሽ፣ ስላለፈው ነገር እኔ መጨቃጨቅ አልፈልግም። በቃ አልፌበታለሁ፣ አልፏል። እሺ ዮርዲን ተዋት፣ በቃ እንዴ እዚህ ጋር ዮርዲን ተዋት። ወደድካትም ጠላሃትም በቃ አሁን ዮርዲ ሄዳለች። ብትፈልግም ባትፈልግም በቃ ሆኗል ነገሩ። ከዛ ግን እዚህ ጋር በጣም አተኩረህ እንድትሰማኝ የምፈልገው እቺ ሌላ ሴት ናት፣ ሌላ ህይወት አላት፣ ሌላ የራሷ ፍላጎቶች አሏት። በጣም ማለት ገና ልጅ ናት። ለምንድን ነው እሷ ላይ መጫወት የፈለከው? ማለት የዮርዲን ነገር ለመርሳት ነው እሷ ላይ አሁን እንደዚህ እያደረክ ያለው? አድርገክ ሊሆን ይችላል ግን አሁን በዚህ ልክ እንድትክዳት ደግሞ አልፈልግም። ምንድን ነው የምትይኝ? ቤካ እኔ እኮ ባምን ደስ ይለኝ ነበር። ምንድን ነው የምትይኝ? አድርገኸዋለሁ ማለት አልችልም። አድርገኸዋለሁ ወይ ነው? አላደረኩትም። እንዴት ነው የምታስቡት እናንተ? ቤካ ተረጋጋ። እንዴት ነው የምታስቢው? ቤካ ሴት ስለሆነች አንቺም ሂጂና ተደረቢላ ስትፈልጊ። ቤካ አዳምጠን አርግዣለሁ ነው እያለች ያለው ገብቶሃል? ለምን መተኛት ብቻ አይደለም ከማን እንደምታረግዝ እኔ በምን አውቃለሁ? ቤካ አንተ ጭራሽ እኔ እኮ ሳምሪ ስላላደረኩት ነው አስታውስና ንገረኝ። መጀመሪያ አስታውሰህ ንገረኝ። ምንድን ነው የማስታውሰው? ያላደረኩትን ኬት አምጥቼ ነው የማስታውሰው? መቼና እንዴት እንደዚህ ማለት አይደለም። ገብቶሻል አይደለ? እቺን የፈለገችው ማድረግ ትችላለች። አንተ ገብቶሻል አይደለ? አንድ ጊዜ አሁን እሷ ሴት ስለሆነች ነው አሁን አንቺ እንደዚህ እየሆንሽ ያለሽው አይደለ? ሳምሬት ይኸውልህ ሴት ስለሆንኩ አይደለም። ከባዶ ተነስታ ከመሬት ተነስታ ቤስት ፍሬንዷን ለልጇ አባት ነህ ልትል ትችላለች። አትችልም። ይኸውልህ ስለምትችል እሺ ቆይ ለምን ስለምትወድ ብቻ ነው? አሁን አንተ ያሳየሃት ስሜት ስላለ ነው ወይስ ብድግ ብላ ለምን አሳየዋት? እኔ ምን አሳየዋት? እኔ እኮ ምንም ካሳየዋት ነገር የለም። ለምን ተጣ አንድ ነገር ልንገርሽ፣ ለምን እንደምደርስለት ለአንቺ እንደምደርስልሽ ስታለቅሽ አብረሽ አልነበርኩ ነበር? በቃ ስታለቅሽ ሳባብልሽ የነበረበትን ወይ ታውቂዋለሽ። በቃ ስታለቅሽ ሳባበልኳት አለቀ እኮ። ተደሱ በዚህ ልክ አይሆንም። ይኸውልህ እኔ እኮ አሁን እኔ አንተ በየዋህነት ምናልባት ግን ይኸውልህ አንተ ትክዳለህ ብዬ እኔ አንዳንዴ አላም ለሰው ጥሩ ማድረግ አሁን እየጎዳኝ ሳስበው ነው የምልሽ። ገብቶሻል? አሁን ላይ ማድረግ ያለብኝ እሷን ከጨዋታ ውጪ ማድረግ ገብቶሻል አይደለ? እሷን ከህይወት ውስጥ ማስወጣት። የእርግዝና ምርመራዋን ወረቀት ይዛ መጣች እቺ ልጅ። ከሌላ ታርግዝ እኔ በምን አውቃለሁ?
በምን አውቃለሁ? አለኮ ዞሮ ዞሮ እኮ ጓደኛዋ ነህ ከረለ ታውቃታለህ። የፈለገ ነገር ይሁን። እሺ ከማን ጋር ነው? እሺ ከምን ያህል ወንድ ጋር ከማን ጋር ነው ግን? ምን አውቃለሁ? ከማን ጋር ትገናኝ? እኔ ምን አውቃለሁ? የምር ግን ቤካ አንድ ቀን እንኳን አንተ ከሷ ጋር ያሳለፍከውን ጊዜ አታስታውስም? አንድ ቀን እኔ አንድ ነገር ልንገርሽ ሳምሪ፣ የእርግዝ ነው ወቀት ነው። እኔ ምን ያደርግልኛል? ምን ትይ አንብው ለምን የምታሳየኝ ይሄንን? እኔ እሺ ምን ይሰራልኛል? እኔ ይኸው ጀምር ይኸው እንደ ጓደኛ ቤካ እኔ አንድ ነገር ልንገር ምን ትይ ምን እየሩስ ምን ቤካ ስማኝ አንድ ነገር ልንገር ጓደኛችን ኧረ ምን ትይ በመድኃኒዓለም የማይመስል ነገር ነው እየነገረቻችሁ ያለችው። እሺ እኔም እንደዛ ያልኳት እኔ አንተ ተከራክሬ እልሃለሁ። ቤካ አያደርገውም። ኢቭን አመልኩን ቃል በቃል ነው ያልኩት። ዮርዲን ስሟት አያውቅም ባይኔ እኔ እስኮን ድረስ በራሴ ቃል በቃል ነው። እንደውም አወጣን የሚመስለው ቃላችን ግን አይደለም። ችግር አይደለም። ይኸውልህ ጄዲ ጓደኛችን ነች። እኔ አሁን ስላደረገች ምናምን ነገር ምንም ከሷ ጋር ምንም አይነት ግንኙነት ባይኖረኝ እንኳን በቃ ደብሮኛል። አይደለም ደብሮኛል። እሷ ስላደረገች ደብሮኛል። ለማተኝ ጓደኛችን ገና ወጣት ነች እና ከጓደኛዬ እንዴት ነው እኔ ጓደኛዬ ያስረግሽ ሚስቴ ላረጋት የምችለው? ስማኝ ቤካ ልክ አይደለም። እሷ ደግሞ ያለች ያለችው እሷ ዝም ብላ አታወራም። ጓደኛችን ነች በጣም የምናከብራት። ስለዚህ ልትዋሽን አትችልም። ምን እያለች ያለችው ሰው አንተንም እንደምንሰማ ሁላ እሷንም እንሰማታለን። ስለዚህ የምታወራው ነገር ተጠንቅቀህ ይሁን። ለምን ሰማት? ተጠንቅቀህ ይሁን። ምንድነው ለምንድን ነው የምሰማት? አርግዣለች ነው። ስለዚህ ስለ ከላያቶ ከማን ታርግስ? ከማን እኔ የማውቀው ነገር የለም። ከአያም ታርግዝ እኔ ምን አገባኝ? አንተ አሁን እኮ ልጅቷን ይኸውልህ በጣም እያረከስካት ነው። ገብቶሃል? አንቺ ሳምሪ ጓደኛዬ አንቺ አታውሪ። አንተ ገምተሽ አንተ ሲጀመር ለሱ ነው መጀመሪያ ሞግዛት እንደዛ ስትከራከራት የነበረው። አንቺ ጓደኛሽ ነው ጓደኛሽ ነች። እንደማላውቃት እኮ ነገር ያለው 0% ውጪ ከነገውጪ አይ ደግሞ ቢያንስ ለቢካካል ልክ አይደለም። ግን ታውቀኛለች እኮ ቆይ ልንገርህ፣ ታውቀኛለች እኮ ግን ማይመስል ነገር ነው የምታወሪው። ማይመጣ ነገር ነው እያወራሻለሽ። ታይዳት እንጂ ሴት ልጅ እኮ መምጣቱ ሴት ስለሆንኩ ብቻ አይደለም። የፈለገ ነገር ይሁን። እሺ በቃ ይኸውልህ አሁን ክርክርን አያስፈልገንም። ቢከራም አንዲት ብድግ ብላ አንዲት ሴት ማለት ነው ብድግ ብላ እሱ ላይ ልታላከክ የምትችልበት ቤስት ፍሬንዷ ነክ። እሺ ቤስት ፍሬንዷ ነክ። አንተ ላይ እሷን ልታስረግዝ የምትችልበት ምንም መንገድ የለም። ግን ባለፈው ፍቅረኛ ስማኝ፣ አዳምጠኝ። ባለፈው ከዮርዲ ጋር ባለ ግንኙነት የዛን ያክል የሚያናድድ ምን ምክንያት አለ? ኢማጂን ቤስት ፍሬንድክ ፍቅረኛ ስለያዘው ወይ ደግሞ የድሮ ሴቱን ስላነሳ ምናምን ኦኬ፣ እንደዛ ላይ በላት ወድሃለሁ አፈቅርሃለሁ ስትለኝ እኔማ አፈቅርሻለሁ እንድላት ነው የምትጠብቂው? መናገር አይጠበቅባትም። አንተ ዮርዲን ስለምትወዳት ያን ያክል ተጭናክ መታ መናገር አልነበረባትም። በቃ ለሷ ነገር ያተስ የመናገሯ ምክንያት ራሱ አንድ ኬዝ አላችሁ። ምንድነው ኬዝ ያለን? ምን አይነት ኬዝ? እሺ ሳምሬት የምታውቂው ነገር የለም ግን እየጮሽ ነው። እሺ ቤካ የዚህና ድፍረት ነው እየጮሽ ነው። እሷ የምትለው ምንድነው? ቤካ ለምንድን ነው አንተ እንዳለችው ለምን ነባ ጋር አይለችም? ነባ እንደዚህ ወይ ደግሞ ይሁንና ለምን አይለችም? ወይ እኔ ጋር ባለ ጉዳዩ እኔ ነኝ ብላ ስላሰበች መታ እኔ ጋር አወራች ነው ሐሳባችሁ? ጉዳይ ያለ ምክንያት አታወራም። እሷም ይኸውልህ አላመንኳትም። ሞተም ነገር ቪዲዮ ማየት ትችላለህ። አላምንሽም ብያታለሁ ቃል በቃል አንተን ስለማምን አላምንሽም ብያታለሁ እያላችሁ ያላችሁት እሷ ልክ ናት። ስማኝ መጀመሪያ ለምን እሷ ጋር እንሄድ? አንዴ አዳምጠኝ ቤካ። ያለችው ቃል ላውራ ምን ተሰምቶ ላውራ አንዴ ልጁ ያንተ ላይሆን ይችላል። እኔ አሁን አንተ ልጅን ትክዳለህ። አዳምጠኝ እኮ በቃ አይደለም ግን አንድ አዳምጠኝ። አንተ ከሷ ጋር ያልተኛህበትን የሆነ ጊዜ አስታውስ እንኳን ስልክ የለም ነው እንጂ የምትለው የሆነ ሞመንት እንኳን አይምሮ ክላስ ውስጥ እየመጣ አይደለም። ልጅቷ ለምን ብድግ ብላ የዚህን ያክል ተሰምቷት ሞመንት ካልሽ ማለት ነው። ሞመንት ካልሽ ልንገርሽ በጣም ብዙ ሞመንቶች አሉ። ስጠጣበት፣ ሳጨስበት፣ ስቅምበት የነበረባቸው ጊዜያቶች ላይ አብራኝ ነበረች አይደለ? ከዛ ነገር ውስጥ እንደወጣ ያደረገችኝ እሷ ናት። ከመጠጥ ቤት ስታወጣኝ የነበረችው እሷ ናት። ከመጠጥ ቤት ጎታ ይዛኝ ስትገባ የነበረችው እሷ ናት። በወርድ ምክንያት አልካድኩም። አለቀ። ገብቶሻል አይደል? አልካድ ሊፈጠር ይችላል ማለት ነው። አይፈጠርም። በምን ወይ ነው የሚፈጠረው? ይኸውልህ ያቺ ነገር ልንገርህ ከኔ አርግዟል። አርግዣለሁ። ስማኝ አርግዣለሁ። ከሱ ስካር ላይ ቢሆን ቆይ ነገር ከሱ አርግዣለሁ። ስማኝ ቢያንስ ሪሜምበር በጣም ታስታውሳለህ። ምናልባት አታወራ ግጠኝ ሆነ አታወራ ቤካ ስማኝ ያቺ ልንገርህ ቃል በቃል እሺ በለኝ አብረን ካደረን እኮ አገኛታለሁ እኮ እንደ ታላላቂ ስረቃ እኮ አገኛታለሁ እኮ። ምክንያቱም ምልክ እኮ እሱ ነው። ተነስታ ሄዳ አይሁን ራሱ አታውቅም። የሰከርክባቸው ሞመንቶች በጣም ብዙ ከሆኑ ልጅቷ የምትወድ ከሆነ ያንን አጋጣሚ ልትጠቀመው ትችላለህ። እኔ ማሰቤ ነው። አንድ
ሁለት ደግሞ አንተ ዮርዲን ልትመስል ትችላለች። በዛ ታይም ስለ ዮርዲ አስበህ እየጠጣ አላደረኩም ሌላ ሴት ብታገኝ አላደረኩም። እንደዛ ከሆነማ አስገድዶ መድፈር ነው የሚሆነው። ቢሆንስ የሚሆነው እኮ ቢሆንስ እንደዛ ማድረግ እኔ መክሰስ እችላለሁ። ምን አገባኝ እኔ ስለሷ መጠጥ። አንተ ጠጥታ ያደረከውን ነገር አይደለም ስለሷ መጠጥ እኔ ምን አገባኝ? እሷ ፈልጋ ያላደረገችው ነገር እኔ ምን አገባኝ? አንተ ቅዱስ ነህ፣ እሷ እርኩስ ማለት አትችልም። እውነት እንናገር ማለት ሰማኝ። አንተ ሰማኝ፣ ቆይ አንተ ሰማኝ፣ ቅዱስ ነኝ አላል፣ ግን ያላደረኩትን ነገር አላደረኩም። አንተ ጠጥተህ ያ ነገር ሊፈጠር ይችላል። ሜቢ ማለት ነው። እሷም ጠጥታ ያ ነገር ሊፈጠር ይችላል። ሜቢ ተገናኝታችሁ ሊሆን ይችላል፣ አላውቅም። ላይሆንም ግን ይችላል። እዚህ ጋር እኔ ልፈርድ ላይ አይደለም እዚህ ጋር የቆምኩት ቤካ። እኔ አሁን አገናኛችኋለሁ እርስ በርስ። ሳገናኛችሁ ግን እሷ ያልሽውን ቃል በቃል ልንገርህ። እኔ አርግዣለሁ ከማን ከቤካ እና በግድ ያገባኛል ባለች፣ በግድ ያገባኛል ያሳድገው ባለች ቃል በቃል ያልሽውን ነገር ልንገርህ። እሺ ነገር ከማን መውለድ እንደነበረብኝ ማን ለኔ ማርገዝ እንዳለበት በደንብ ታውቃለህ አይደለ? ለማን ፍቅር እንደነበረኝ ታውቃለህ። ላድርግ እንኳን ብል ከማን ጋር ማድረግ እንዳለብኝ ታውቃላችሁ። እሺ አይደለ? ከሷ ጋር ምን ስል ላድርግ የምችለው? እሺ አንተ አደረክም በስካር ቆይ ልንገርህ፣ በፍላጎቴም ሆነ በስካርም ይሁን ገብቷል አይደለ? በስካርም ቢሆን እኮ አንተ እኮ ማድረግ የማትፈልገውን ነገር እኮ አታደርግም እኮ ምንቲ ገብቷል አይደል? አይምሮ ውስጥ የለም። አይ እኮ አይምሮ ውስጥ እኮ የለም እኮ ምንቲ መሀል ነው ያለው። እኛ ማለት መሀል ነው ያለ ነው። የእሷን ስሜት አውቃለሁ፣ ነግራኛለች። በጣም ተናዳለች። ማለት አንተም ለምን ሺህ ዓመት አትናደድም? እኔ ምን አገባኝ? አንተም ስሜትን እያየሁት ነው አይደል? አሁን አገናኛቸዋለሁ። አሁን ሄደን እንገናኛለን። ከሰው እደውልላታለሁ። እርግጠኛ ሆኜ ነገር ደግሞ እኔ ነው የምጠብቀው። እሷ ሄደን እናገኛታለን አብረን። ከዛ በኋላ የሚሆን ነገር ይሆናል። እያንዳንዱ ነገር አሁን እንዳወራው ታወራለህ ማለት ነው። ከዛ በኋላ የሚፈጠው ነገር እናያለን። እንዴ አንድ